ይህንን አሳዛኝ አደጋ በተመለከተ ፖሊስ ማብራሪያ ሰጥቷል። ከቁልቢ ገብርኤል ንግስ በዓል 62 መንገደኞችን አሳፍሮ ወደ አዲስ አበባ ሲጓዝ የነበረው የህዝብ ማመላለሻ አውቶቡስ ትናንት ሐምሌ 20 ቀን 2018 ዓ.ም በምስራቅ ሸዋ ዞን ፈንታሌ ወረዳ መተሐራ መግቢያ ማለት ነው በእሳት ቃጠሎ ሙሉ ለሙሉ መውደሙ ተገልጿል። የፈንታሌ ወረዳ ፖሊስ እንደገለጸው ከሆነ በአውቶቡስ ውስጥ የነበሩ 51 ወንዶችና 10 ሴቶች ከተሽከርካሪው ወርደው ለቁልቢ ገብርኤል በዓል ያረዱትንና የተረፈውን የበሬ ስጋ ጠብሰው ቁርስ ለማድረግ አስበው የጫኑትን የምግብ ማብሰያ ቁሳቁስ አውርደው ስጋውን ጠብሰው ተመግበዋል። እነዚሁ መንገደኞች ተመግበው ካጠናቀቁ በኋላ ምግብ ያበሰሉበትን የብረት ምድጃና ብረት ድስት እንደዚሁም የብረት ምጣድ በአውቶቡስ ላይ ጭነው ጉዞ ጀምረዋል። አውቶቡስም ጉዞ እንደጀመረ ከ10 ኪሎ ሜትር በኋላ ገልቻ ቀበሌ ልዩ ቦታው ጉምሩክ ፍተሻ አካባቢ ሲደርስ አውቶቡስ ላይ እሳት በመቀጣጠሉ የአውቶቡሱ አሽከርካሪ በመረጋጋት አውቶቡሱን በፍጥነት ወደ ዳር በማውጣት መንገደኞች ያለምንም አደጋ እንዲወርዱ አድርጓል። በአደጋው 10 ሚሊዮን ብር የሚገመት ንብረት የወደመ ቢሆንም አሽከርካሪው መረጋጋትና በፍጥነት ተሽከርካሪውን ወደ ዳር በማቆም መቻሉ በሰው ላይ ምንም አይነት ጉዳት እንዳይደርስ አድርጓል ሲል ነው ፖሊስ የገለጸም። አደጋውን በተመለከተ በቦታው የነበሩ መንገደኞች ይህንን ሲሉ ነበር። በእርግጥ ይህንን በማድረግ ተሽከርካሪውን ማዳን ይቻል ነበረው? ስሙና ሐሳባችሁን አጋሩ። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። ይሻላል እና ምንም ማድረግ አይቻልም። መኪናውን እንጣለው። ጆብራና ነው ዋው መንዳት ትችላለህ። ዋው ትላለህ።